የብዙዎቻችን ህይወት የተመሰቃቀለው እነዚህ ሶስት ግንኙቶች ማመጣጠን ስላቃተን ነው። ህይወታችን ከፈጣሪ ጋር በፍቅር በደስታና በሰላም ሲታሰር መሰረቱ ይጸናል። ይህ ጥንካሬ ደግሞ ለሰዎችን ያለንን ትዕግስት፣ ቸርነትና በጎነት ይወልዳል። በመጨረሻም ይህ ሁሉ ውበት በውስጣችን እንዲጸና በእምነት ጸንተን በየዋህነት ተመልተን እና ራስን በመግዛት ስሜታችን ስንገዛ የገላትያ 5:22 እውነተኛ ትርጉም በህይወታችን ይገለጣል። ስለዚህ እኛስ ከእነዚህ ሶስት ግንኙቶች መካከል የትኛው ነው የጎደለብን? ከፈጣሪ ጋር ያለ ግንኙነት ፍቅር፣ ደስታ፣ ሰላም? ከሰው ጋር ያለ ግንኙነት ትዕግስት፣ ቸርነት፣ በጎነት? ወይስ ከራሳችን ጋር ያለ ግንኙነት እምነት፣ የዋሃት፣ ራስ መግዛት? በነገራችን ላይ እነዚህ ፍሬዎች በራሳችን ጥረት ብቻ ልናፈራቸው አንችልም። ይልቁንስ በመንፈስ ተመላለሱ እንደሚል ለራሳችን ለፈጣሪ መንፈስ ስናስገዛ እነዚህ ፍሬዎችም በህይወታችን ላይ እንደ ጸደይ አበባ ይፈካሉ። ለማንኛው ግን የትኛው ፍሬ እንደከበዳችሁ ኮሜንት ላይ አጋሩኝ። ይህ አለቦነት ቻናል ነው። እግዚአብሔር ማስተዋልን ይስጠን።